ጠይቀሽው አንቺ የረሳሽው ነገር አለ። እግዚአብሔር ግን ቀን ጠብቆ ይሰጥሻል። እግዚአብሔር የሚሰጠው መቀበል ለሚችሉ እጆች ነው። ሌላውን መንገድ እንዳትረሱት። የምንቀበልበት ቀን ሲደርስ ይሰጠናል። የፍላጎታችን ቀንና የአጠቃቀማችን ቀን ይለያያል። ማን ያውቃል? ሁሉን እግዚአብሔር ነው። ግን ቢዘገይም የሚቀድመው የለም። እሱ በጊዜው ይሰማል። እኛ ሰልችቶን ትተን የተውነውን ጠይቀን በዚህ አልሰማኝም ብለን የኖርንበትን ነገር እግዚአብሔር ይሰጠናል። የለመኑትን የማይነሳ የነገሩትን የማይረሳ አባት ነው ያለን። ክብርና ምስጋና ለስሙ ይሁን። የሚገባንና የሚያስፈልገን ከሆነ ደግሞ እስክንጠይቀው አይጠብቅም፣ ዝም ብሎ ይሰጠናል። ተስፋ አድርገው እግዚአብሔርን። ምን ብታጠብ እስክትወቅል ረጅም ዘመን ተስፋ ተቆርጦ ያንተ ነገር ባዶ እንኳን ቢሆን የተቆረጠውን የሚቀጥል አምላክ የታመነ ነው። ኢሳይያስ 10:23 ላይ የሰራዊት ጌታ እግዚአብሔር በምድር ሁሉ መካከል ያለቀና የተቆረጠ ነገር እንደገና ይቀጥላል። እግዚአብሔር ይችላል፣ ስሙ የተመሰገነ ይሁን። ስለዚህ ለሚችለው ለእግዚአብሔር ራስን መስጠት መጠበቅ ነው። በጊዜው ያነሳቸዋል ነው አይደል ቅዱስ ጴጥሮስ ያለው።